ሰው የሆነበት የሚኖርበት ምክንያት ካልገባው በአካል ኖረ እንጂ የነፍሱን ክፍተት በምን ሊሞላ ኑሮን ለማሸነፍ ሮጦ ቢደርስ ከግቡ ተሳካለት ቢባል ሀሳቡ ሞልቶ እንዳው ለደንቡ ግን ይሄ አይደለም የህይወት ትርጉሙ ከማግኘት በልጣት ለተፈለጉበት መገኘት በውኑ ሀብትን ለማካበት ከመባዘን ይልቅ ለምን እንደምኖር በተጋን ለማወቅ ለምንድነው የምንኖረው እስትንፋሳችን የሚቀጥለው ዘመን ሲጨመር በእድሜያችን ላይ ለሰላም ጌታ እንድንሰራ አይደል ወይ? ለምንድነው የምንኖረው እስትንፋሳችን የሚቀጥለው ዘመን ሲጨመር በእድሜያችን ላይ ለሰላም ጌታ እንድንሰራ አይደል ወይ? ካታ በገንዘብ በመብል መጠጥ ከተገደለ በጉብዝናው ጊዜ የፈጠረውም ሰው ካላሰበ ኋላ በእድሜው ምሽት እንዳይጸጸት ካሁኑ ይንቃ የተፈለገበትን ምክንያት ያግኝ ቀኑ ሳያበቃ በምድር ላይ ያስገኘን በሰማያት ያለ ዓላማ ሰጥቶናል የምንኖርበት ከቁስ በዘለለ ሁሉ በየድርሻው በተሰጠው ስራ ለመፈጸም ይሩት የአምላክን አደራ። ለምንድነው የምንኖረው እስትንፋሳችን የሚቀጥለው ዘመን ሲጨመር በእድሜያችን ላይ ለሰላም ጌታ እንድንሰራ አይደል ወይ? ለምንድነው የምንኖረው እስትንፋሳችን የሚቀጥለው ዘመን ሲጨመር በእድሜያችን ላይ ለሰላም ጌታ እንድንሰራ አይደል ወይ?